ሰላም ጤና ይስጥልኝ የሀራቷ ወደ ሚዲያ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። እንግዲህ በዚህ 2-3 ቀን ውስጥ በህዝባችን ላይ በሴት እህቶቻችን ላይ አገዛዙ የብልጽግና መንግስት የብልጽግና ሰራዊት በእህቶቻችን ላይ ታይቶ ተሰምቶ የማይታወቅ በዘመናት አእምሮ ያለው ሰው ሊያደርገው የማይችለው ግፍ በደል እንዳደረሰባቸው የተለያዩ ቪዲዮዎችን እያየን ነበር። ያለንበት ዘመን መከራን ስደትን የምናስብበት ዘመን ነው የእመቤታችንን። በዚህ ዘመን እነዚህ እህቶቻችን በጎጃም፣ በሸዋ፣ በወሎ ነፋኒት ትግስት በወሎ በራያ፣ በጎጃም ደግሞ እነ ዓለም፣ በሸዋም እንደዚህ እህቶቻችን ጡታቸውን በመቁረጥ የሌለ ታሪክ የሌለ አማራ ጡት ቆርጧል የሚል የሌለ ታሪክ በማንሳት አገዛዙ የብልጽግና ሰራዊት እንደምታውቁት እህቶቻችን ሰው የሆነ ሁሉ ሊያደርገው የማይችለው ሰው የሆነ አንድ ሰው ይሄንን ሊያደርግ አይችልም። መጽሐፍ እንደሚለው ሰብሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ነው የሚለው። እንስሳነት ነው ይሄ። ሰው እንስሳ ሲሆን የሚያደርገው ተግባር ነው ይሄ። ሰው ሆኖ የወጣበትን ማህፀን ሊቀድ ሴት እህት ያለው ሴት እናት ያለው ሰው ይህንን ሊያደርግ አይችልም። ከምን እንደተወለዱ አላቅም። እነዚህ ሰዎች እኔ ውልደታቸው ከሰው ነው አላቅም። እኔ ከሰው የተወለደ አእምሮ ያለው ሰው ይህንን ሊያደርግ ስለማይችል የአንዲት ሴት ጡት በዚህ ልክ መቁረጥ አማራ ሚል ታቶ ስላላት ያንን አማራ ሚል ለማውጣት ቆዳ መግፈፍ የበግ እንኳን እኮ ቆዳ ለመግፈፍ እኮ እንዲሁ ይሰቀጥጣል። እውነት ለማውራት የሰውን ቆዳ እስከ መግፈፍ የሚያደርስ ግፍ በደል በዚህ ምድር ላይ ይፈጸማል በእህቶቻችን ላይ እና ትናንት በትግራይ እህት ወንድሞቻችን ላይ ሲፈጸም የነበረው ዛሬም ደግሞ በዚሁ በአማራው ደግሞ እየተደገመ ነው። የብልጽግና መንግስት አላማው ምንድነው? ይሄው ነው፣ በቃ ግልጽ ነው። አረመኔያዊነት ነው፣ ሰይጣናዊነት ነው። መካሪም ያላቸው አይመስለኝም። መካሪ ያላቸውም አይመስለኝም። ሰው ኢቲስት ካልሆነ ሃይማኖት አለኝ የሚል እኔ ፈጣሪ አለኝ ብሎ የሚያምን ሰው ፍጡርን እንዲህ ሊያደርግ ስለማይችል የተለያዩ ቪዲዮዎችን የተለያዩ ፎቶዎችን እያየው ነበር። እኔ ማየት እንኳን ያቀታል ያን ቪዲዮ። የቀብሩን ስነ ስርዓትም እያየሁት ነበር። እህቶቻችን በግፍ እንደዚህ ሲገደሉ ማየት ያማል። ጦርነት ያለ ነው። በብሉይ ኪዳኑ በአሁንም በየትኛውም ዘመን ጦርነት ነበር። ምርኮኛ ሲማረክ መምታት መመታት ያለ ነው። መማረክ መማረክ ያለ ነው። መተኮስ ተተኩሶ መገደል ያለ ነው በጦርነት። በዚህ ልክ ግን ማህፀንን እስከ መቅደድ ሽልን እስከ ማውጣት ጡት እስከ መቁረጥ የተጻፈ ታሪክ አይተናናቅም። እግዚአብሔር ይታረቀን ይመስላችኋል? በዚህ አያያዛችን ሞላ። አሁን የግፉ ጽዋ ሞላ። አሁን ማለት ባለፉት 6-7 ዓመታት ሞላ። በቃ የግፍ ጽዋ እስከ መጨረሻ በደም የተሞላች በደም የታጠበች ሀገር ሆነች። ያቺ ቅድስት ሀገር የምትባል ኢትዮጵያ ዛሬ ቅድስናዋን አጣ። በዚህ ልክ የማንም መጫወቻ ስትሆን ማየት ያማል። እህቶቻችን ያው ምን የዓለምን ስሰማ ስናይ ቪዲዮ መሳሪያ ያዘች። እንግዲህ ሱቅ ላይ ቁጭ ብላ ቲክታክ ነው እየተጠቀመች ስልክ ላይ የነበረች ልጅ ነች። ኬላ ላይ ተቀምጣ ማለት ነው።
ተኩሶ መግደል እኮ ያለ ነው። እንደው መሳሪያ ያላዘች ልጅ 18 ዓመት ልጅ በዚህ ልክ ሰው ይሞታል። ማንም ሰው ከሞት አይቀርም፣ ግን በዚህ ልክ መግደል አረመኔያዊነት ያሳዝናል። ወዴት እየሄድን እንደሆነ ማለት ምን እየሆን ነው? ኢትዮጵያውያን ምንድን ነው እየሆን ያለ ነው? ምንድን ነው ከሌላው ሀገር በተለየ እኮ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና የሚባለውን እኮ እንዲሁ ብዙ ታሪክ ያለን መጻሕፍትን ያነበብን ነበር። አላቅም ብቻ እና እግዚአብሔር ይታረቀን። የእህታችን ነፍስ ይማርልን። እግዚኦ አይርፍ ነፍሰ አመተከ እያልን የእህቶቻችን ነፍስ ነፍሳት አይማቴከ እያልን የእህቶቻችን ነፍስ አሳረፍልን፣ ማርልን፣ ይቅር በልልን እያልን መጸለይ ነው እውነት ለማውራት የሚገባል። የግፉ ጽዋ ግን በዚህ ልክ አንዳንድ ቪዲዮዎችን ላሳያችሁ። አንዳንድ ቪዲዮዎችን ኮሚኒቲ ጋር ላይ የማይከለክለውን አሳያችኋለሁ። ስርዓተ ቀብሩ እንዴት እንደነበር እና አንዳንድ ነገሮችን አንዳንዴ በውጭ ዓለም ተሆኖ የዚህ ሀገራችን የህዝቡን በደል መከራ ሲታሰብ አርሶ ባበላ አመት እስከ አመት በባዶ እግሩ ሄዶ አመት እስከ አመት በመገበ ባበላ ባጠጣ ይህን ያህል መከራ ግፍ በመንግስት ይወርድበታል። ብቸኛው አማራጭ ይህንን የብልጽግና መንግስት ምንም ጥያቄ የለውም ማስወገድና ማስወገድ ብቻ ነው። በቃ ይሄው ነው፣ ሌላ አይደለም። ማስወገድና ማስወገድ ብቻ ነው ምርጫው። ሀገራችን ከዚህ እርጉም አረመኔ ሰው ይጠብቅልን። ይህን እርጉም አረመኔ ሰው አብይ አህመድ የሚባልና በሱ ስር ያሉትን አረመኔዎች እግዚአብሔር አምላክ ያስወግድልን። ምን እንላለን? ምን እንናገራለን?